ጎንደርዬ እንግዲህ የመጣውበትን አላማ ጨርሼ ከ106 በላይ ህፃናት ልጆችሽን ሰርቼ በ3 ቀን ማለት ነው ሁሉም ደግሞ ስኬታማ በሆነ ሁኔታ አልቆ እናንተም ደግሞ በየቀኑ ሁላችሁም ሰርፕራይዝ እያደረጋችሁኝ በሚገርም አቀባበል ተቀብላችሁኝ ደስ ብሎኝ ከድካሞች ሁሉም ነገር ደስ ብሎኝ አሁን እንግዲህ ወደ አዲስ አበባ እየተመለስኩ ማለት ነው። እናት ዓለም ጎንደር በጣም ወድሻለሁ፣ ልጅሽ ነኝ፣ ኑሪልኝ እስከ ዘላለም ድረስ አሁንም እቀጥላለሁ። መልካም ጊዜ። ደህና ሁኚ ጎንደር፣ ደህና ሁኚ። አንድ አባባል አለ፣ የሰው ልጅ እንግዲህ ሁለት ነገር አለው ማለት ነው። ሁለት ነገር መሆን ይችላል። ታሪክን ይሰራል ወይም ደግሞ ሌላው ደግሞ ታሪክን ያወራል። እንግዲህ መምረጥ የእናንተ ስራ ነው የሚሆነው ማለት ነው። የትኛው መሆን እንደምትፈልጉ አይደለም ዶክተር። ስለዚህ የትኛውን መምረጥ ያው ታሪክ እንግዲህ በብዙ አይነት መልኩ ሊወራ ይችላል። ከሚያወሩት መሆን ትችላላችሁ፣ ታሪክን ከሚሰሩት መሃል መሆን ትችላላችሁ። እንግዲህ እኛ ከየትኛው እንደምንመደብ እንግዲህ ራሳችሁ ታውቃላችሁ። ስለዚህ በጣም ማመስገን እፈልጋለሁ ዶክተር አስራት ስለ ሁሉም ነገር ቴንክ ዩ ሶ ማች። ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። በቻልኩ ያቅሜን ሞክራለሁ፣ ማዘኔ ላይፈይድ ምን ዋጋ አለው? ካልቦዘን እየቻልኩኝ ሰንፌ ባልሆንኩ ለምን ይራቅ እንቅልፌ? ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። በቻልኩ ያቅሜን ሞክራለሁ፣ ማዘኔ ላይፈይድ ምን ዋጋ አለው? ካልቦዘን እየቻልኩኝ ሰንፌ ባልሆንኩ ለምን ይራቅ እንቅልፌ? ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ። መነሻው ከመናገሻዋ ጎንደር ነው። ከፋሲል ግንብ ስር የፈለቀ ጃኖ በትከሻው ጣል አድርጎ ሲራመድ ላየው ግርማ ሞገሱ ያበሻ ነው። ኢትዮጵያን በኩታው ይለብሳታል። ሀገሩና ህዝቡን ከልቡ ይወዳል። በልጅነቱ ቃል የገባለትን ዓላማው ሀገሬንና ወገኔን አገለግላለሁ ብሎ እንደማለ ተግብሮታል። መሳቅ ነው አመሉ፣ ፈገግታው ህይወትን ይዘራል። ነጭ ጋውኑን ለብሶ ቃጭል መመርመሪያውን ባንገቱ ላይ አጣፍቶ ህፃናት ሊታደግ ከመከራ ህመም ሊገላግላቸው ቀሶቹን ሲያቅጠለጭል አስቀድሞ ተስፋን ይዘራባቸዋል። ዳንስና መዝናናት፣ ማሳቅና መኮርኮር ልዩ ችሎታው ነው። ከመቀሱ በፊት ቀድሞ የሚያክምበት መለያው ነው እሱ። የጎንደሩ ሙሽራ፣ የህክምናው ጠበብት፣ አንገት በላዩ ፈውሰኛ ዶክተር አብይ ታደሰ ስጦታ ነው ለኛ። ከሰሜን ተነስቶ የአባይን ወንዝ አቋርጦ የሰውን ልጅ ህይወት ለመታደግ ከቡናው ምድር አጋሮ ከተመ። ከጅማ ህዝብ ጋር ተዋዶ መኖር ተወዶ መስራትን ለምዶታል። ሸገር ላይ መኖሪያውን አድርጓል። ከሰሞኑም ጎንደር ተመልሶ ዘልቋል። ኢትዮጵያን ተሽከርክሮ ያክማል። ዘር፣ ጎሳ፣ ሃይማኖት፣ ብሔር የሌለበት ብሔራዊ ነው እሱ። ለምለም ናት ሀገራችን፣ የጀግኖች ሀገር ነን። አው ብዙ ጀግኖች አሉን። የኛ ትውልድ ጀግና ነው እሱ። ዕውቀትን በለበሰ አእምሮው ወርቅ በሆነ ልቡ ለሰው ልጆች ሲተጋ የምናየው አንድ ብሩህ ኮከብ አለ። የጋሽ ታደሰ ልጅ መጠሪያው አብዩ፣ ሙያውም ዶክተር ነው። ግርማ ሞገስ አለው። መልከ መልካም ወጣት ነው። ፈገግታው ለታካሚ ሰላም ይሰጣል። ትህትና መገለጫው ነው። የዘመናችን የሕክምና ጥበብ አርቲስት ነው እሱ በየቀኑ 30 እና 40 የሚቆጠሩ ህፃናትን እንባ የሚያብስ ኢትዮጵያ የነገ ተስፋ ጮራ ነው። እንደ እናቶች ያዝናል፣ ሩህሩህ ነው ልቡ። እንደ ወንድም ይቀልዳል፣ ደግሞ እንደ ጓደኛ ከታካሚው ጋር ይፈነድቃል። ህፃናት ሲያገኝ ህፃን ነው፣ ከትልልቆች ጋር በሳል እኩያ የለውም ሐኪም ነው። ለታመሙት ሁሉ ደራሽ ነው።
ሕፃናት እሱ ጋር ሲደርሱ የአምቡላንስ ጮታ አስደነገጣቸውም። የታማሚነት ስሜት የማይሰማቸውም፣ የሞት ጥላ የማይታያቸውም። እሱ ጋር ሲደርሱ የልጅነት ሳቃቸው ይመለሳል። የደስታ ዜማ አስቀድሞ ያዜማሉ። ተስፋ እንደ ብርሃን ይፈነጥቃል። ወዝወዝ ጉራግኛ ደሞ ይፎከራል ባገርኛ። ከሁሉ ጋር መኖርን ያውቅበታል። ሲስቆ ስቆ ሲያለቅሶ አብሮ አልቅሶ ፍቅርን ሰጥቶ ፍቅርን አካፍሎ ሳይታከሙ ቀድሞ አክሟቸው ጠንካራ አድርጎ ይሸኛቸዋል። እሱ ጠበብት ነው በሕክምናው እጀ መዳፉ የተባረከ የነካው ሁሉ በጎ ነው። የፈጣሪ ገዛ ሁሌም ከሱ ጋር ነው። ምክንያቱም ለፈጣሪው ቅርብ ነው። አማኝ ነው፣ ይጸልያል። ማተቡ ካንገቱ አትወርድም። ያውቃል እሱ ተራ ባለሙያ ብቻ እንደሆነ፣ አዳኙ ግን ፈጣሪ ነው። ከሁሉም ቀዶ ጥገና በፊት ለፈጣሪው ይጸልያል። የሕፃናቶች አምላክ የእናቶች ዱዓ ይከተለዋል። ቀን ሌሊት ሳይመርጥ ሙሉውን ጊዜውን ሕይወትን ይታደጋል። ደከመኝ ብሎ አያውቅም፣ ሰለቸኝ ካንደበቱ አይወጣም። አዳሩን ይሰራል። አይኖቹ እንቅልፍ ጠምቷቸው እንደ ደም ይቀለዋታል እንጂ ሕፃናት በህመም እየተሰቃዩ እናቶች በልጃቸው ሲቃ እንቅልፋቸው እያሉ እሱ ጎኑ ለማሳረፍ አይደፍርም። እሱ መኖር እኮ ለብዙዎች መኖር ብቻ ሳይሆን እንደ አዲስ መወለድም ጭምር ነው። እኔ ተራኪ ልጅ የለኝም አላሳከምኩም፣ እኔም አልወደኩም ቀደህ አልጠገከኝም። ግን አውቃለሁ 3 ዓመት በስልኬ ትመጣለህ አይሃለሁ። ለብዙዎች አድራሻህን ጠቆሜያለሁ፣ አድነህ ስትሸኛቸው አይቻለሁ። ለዛ ሁሉ ደግነትህ ምስክርም እሆናለሁ። ቤት ይቁጠረው ያበስካቸው እንባዎች፣ ይናገሩ አፍ አውጥተው ጠፍተው የተመለሱ ልጅነቶች። አንተ ክቡር ሐኪም እንደ ሕዝብ እንወድሃለን፣ እንደ ሀገርም እናከብርሃለን። የኛ ትውልድ ጀግና ነህ፣ ስኬትህ ያስደስተናል ዶክተርዬ። ነገር ግን የጀግንነት መንገድ ሁሌም በአበባ የተነጠፈበት አይደለም። ለሀገር የሚሰሩ ታታሪ ሰዎች ላይ አንዳንድ ጊዜ የትችት ድንጋዮች ይወረወራሉ። ጎንተል ካላደረግን ደስ አይለንም። ሀበሻንንና ትችት ነቀፋ ሐሜት አያጣንም። ይተቹሃል፣ ስራህን ያጣጥሉብሃል፣ ነገም ይተቹሃል። ሳቂታው ዶክተር ስቀህ ለፋቸው፣ ይረሱሃል ስትነቃቸው። ታላቁ ፈጣሪም ቢሆን ተተችቷል፣ ነቢያትም ቢሆኑ በሰው ድንጋይ ተወግረዋልና። ዶክተር አብይ ሆይ አንተ የሀገር ክቡር ወጣት ነህ። ትችት የከፍታ መለኪያ፣ መከራ ደግሞ የጽናት ማሳያ ነው። አንተ በምትሰራው ታላቅ ስራ በብዙ ሚሊዮን ኢትዮጵያን ልብ ውስጥ የክብር ዙፋን ሰርተሃል። በዚያው በወጣትነትህ ግርማ ሞገስህ፣ በዚያው በፍቅር አቀራረብህ፣ በዚያው በውብ ስብዕና ቀጥል። እኛ ኢትዮጵያውያን የምንልህ አንድ ነገር አለ። አንተ እኮ የሀገራችን ኩራት ነህ። ስምህ ለጆሮአችን የዜማ ያህል ይጣፍጣል። ዶክተር አብይ ታደሰ የሚለው ስም በኢትዮጵያ የሕክምና ታሪክ ውስጥ የሰብአዊነት የጀግንነትና የፍቅር መገለጫ ሆኖ ኢትዮጵያ በለበሰችው ነጭ ጋውን ላይ በወርቃማ ቀለምም ይጻፋል። አንተ የኢትዮጵያ ኩራት ነህ። የትም ብትሄድ የትም ብትሰራ የሕዝብ ፍቅርና ምርቃት እንደ ጋሻ ይከተልሃል። ከአንገት በላይ ቀዶ ጠጋኙ ለሀገር ተስፋው ለዶክተር አብይ ታደሰ ከጋዜጠኛው አሚር መሐመድ በክብር ተጻፈ። እንኳን አገኘሁሽ እንኳን ደህና ቆየሽ፣ እኔስ መስሎኝ ነበር ፈልጌ ማጣሽ። እቴ የልጅነቴ እንዴት ነሽ? አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቴ አንገትሽ ሲደፋ ያ የጠበቁት ፍቅሬ ይኸው መጣ በያቸው። ይዟት በረረው እስኪ ሲሉ እንስማቸው። የሄደ ሰው አይቀር ርቆ ይመለሳል ጊዜ ጠብቆ። ከሩቅ ሀገር ስመጣ ቤትሽ አልተነካም ቃልና እምነትሽ። እቴ ሜቴ የሎሚ ሽታ ከዚህ በላይ ምን አለ ደስታ?
የልጅነት መልኬ ናፈቀኝ አላፊ አግዳሚ ሰው ሚስመኝ ሁሉ ሲል የማነው ቆንጂዬ እደግ ለማምዬ የልጅነት መልኬ ናፈቀኝ ሁሉ ዳበስ አርጎኝ ሚስመኝ ለመሆኑ ወዴት ነው ቤቱ እስኪ ደግ ለአባቱ መልኬን የልጅነት መልኬን ቤቴን መልኬን አልጠግቦ ተርኬን እንደ ያኔው ጥሪኝ እናትዬ ልምጣ ፈጠን ብዬ ከሱቁና ላምጣ ላኪኝና ትንሽ መርቅ ብዬ ቆሎም ካለሽ እስኪ በሹራቤ ዝገኝልኝና ሳይሄዱ ልጆቹ በየፊና ልሩጥ ልያዝና መልኬን የልጅነት ምራቄ መልኬን ቤቴን መልኬን የልጅነት መልኬ ናፈቀኝ አላፊ አግዳሚ ሰው ሚስመኝ ሁሉ ሲል የማነው ቆንጂዬ እደግ ለማምዬ የልጅነት መልኬ ናፈቀኝ ሁሉ ዳበስ አርጎኝ ሚስመኝ ለመሆኑ ወዴት ነው ቤቱ እስኪ ደግ ለአባቱ መልኬን የልጅነት ምራቄ መልኬን ቤቴን መልኬን አልጠግቦ ተርኬን እንደ ያኔው ጥሪኝ እናትዬ ልምጣ ፈጠን ብዬ ከሱቁና ላምጣ ላኪኝና ትንሽ መርቅ ብዬ ቆሎም ካለሽ እስኪ በሹራቤ ዝገኝልኝና ሳይሄዱ ልጆቹ በየፊና ልሩጥ ልያዝና መልኬን የልጅነት ምራቄ መልኬን ቤቴን መልኬን እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ አይወስድሽም እያሉ
የልጅነት መልኬ ናፈቀኝ አላፊ አግዳሚ ሰው ሚስመኝ ሁሉ ሲል የማነው ቆንጂዬ እደግ ለማምዬ የልጅነት መልኬ ናፈቀኝ ሁሉ ዳበስ አርጎኝ ሚስመኝ ለመሆኑ ወዴት ነው ቤቱ እስኪ ደግ ለአባቱ መልኬን የልጅነት ፍራቅ መልኬን ቤቴን መልኬን አልጠግቦው ተረኬን እንደ ያኔው ጥሪኝ እናትዬ ልምጣ ፈጠን ብዬ ከሱቁና ላምጣ ላኪኝና ትንሽ መርቅ ብዬ ቆሎም ካለሽ እስኪ